ሰላም እንዴት ናችሁ? በእስልምና ሃይማኖት ሴቶች በሰው ሰራሽ ብልት ራሳቸውን ማርካት እንደሚፈቀድላቸው ስንቶቻችን እናውቃለን? ይህ የምትመለከቱት መጽሐፍ ባዳኢ አልፈዋኢድ ሲባል ታላቁ የእስልምና ሙፈሲር ሸምሰዲን ኢብን ቀይም አልጃውዚያ የጻፈው ነው። ይህ መጽሐፍ በውስጡ ብዙ የእስልምና ጉዶችን የያዘ ሲሆን ለዛሬ ከገጽ 1471 እስከ 1472 ላይ ግለ ወሲብን ወይም ደግሞ ሴጋን አስመልክቶ የተጻፈውን እናያለን። እንዲህ ይላል። አንዲት ሴት ባል ከሌላትና የወሲብ ፍላጎቷ በጣም ከናረ ቀጥሎ ያለውን በማድረግ ራሷን ማርካት ትችላለች በሚል ሱሐባዎች ተናግረዋል ይላል። አልካርናባሽ የተባለና በወንድ ብልት ቅርጽ ከቆዳ የተሰራ ቁስ በመጠቀም እና ማህፀኗ ውስጥ በመክተት ወይም ኪከምበር ወይም በአማርኛ የፈረንጅ ዱባ በመጠቀም ራሷን ማርካት ትችላለች ይላል። እንግዲህ እስልምና ምንም ለዘላለም ህይወት የማይጠቅም የወሲብ ብቻ ሃይማኖት ነው የምንለው በምክንያት ነው።